ሰላም እንደምናችሁ በአሁኑ ጊዜ ብዙ ማጭበርበሪያ አፕሊኬሽኖች እና ዌብሳይቶች ባሉበት ሰዓት ገንዘብ ልትሰሩበት ትችላላችሁ ተብላችሁ ሰው ነግሯችሁም ሊሆን ይችላል። የተለያዩ ቪዲዮዎችንም ከዩቲዩብ ላይ ከቲክቶክ ላይ ከብዙ ሶሻል ሚዲያዎች ላይ አይታችሁ እናንተም እንግዲህ አፕ ወይም ዌብሳይቱን ገብታችሁ ሬጂስተር አድርጋችሁ ገንዘባችሁን ከሰራችሁ በኋላ ዊዝድሮ ልታደርጉ ስትሉ እምቢ ብሏችሁ ሊሆን ይችላል። እኔም ከእናንተ ኮመንት ከተረዳሁት የተለያዩ ሰዎች ቪዲዮዎች ስር ገብታችሁ ከጻፋችሁ ኮመንት ላይ እነሱ ነግሯችሁ ሊሆን ይችላል። እናንተ ደግሞ ዊዝድሮ እምቢ አለኝ በባንክም በፔፓልም እምቢ እያለኝ ነው እያስቸገረኝ ነው የሚሉ ኮመንቶችን በተደጋጋሚ በብዙ ሰዎች ቪዲዮ ስር አይቻለሁኝ ማለት ነው። የተለያዩ ገንዘብ ልትሰሩባቸው የምችሉ አፕሊኬሽኖችን እንግዲህ ትክክለኛውን ማግኘት በጣም ከባድ ሆኗል። ስለዚህ እንግዲህ እኔ ዛሬ ቀጥታ በኢትዮጵያ ንግድ ባንክም ሆነ በምትጠቀሙበት ባንክ ሊንክ አርግታችሁ የባንክ ስማችሁንና የባንክ ቁጥራችሁን ብቻ በማስገባት ቀጥታ ዊዝድሮ ልታደርጉበት የምትችሉትን ምርጥ አፕሊኬሽን አዘጋጅቼላችኋለሁ ማለት ነው። እንግዲህ ዛሬ በዚህ ቪዲዮ ሙሉ ስቴፕ ባይ ስቴፕ አስመለከታችኋለሁ። ሙሉ ገንዘብ አሰራሩንም ሆነ አወጣጡን ዛሬ እኔ አንድ በአንድ በዚህ ቪዲዮ አስረዳችኋለሁ ማለት ነው። አሁን 10 ሰብስክራይበር ነው ያለኝ። እንግዲህ ይህንን 10 ሰብስክራይበር በዚህ ቪዲዮ እንግዲህ በመቶዎች ቤት ወይም በሺዎች ቤትን ብጠብቅ ደስ ይለኛል። እንግዲህ እናንተም ላይክ እና ሰብስክራይብ በማድረግ ድጋፋችሁን እንድታሳዩኝ እፈልጋለሁ። ይህ ትክክለኛና የተረጋገጠ ስለሆነ ቪዲዮውን ከጨረሳችሁ በኋላ አፕሊኬሽኑን የተለያየ ሪሰርች አድርጋችሁ እንግዲህ ትክክለኛነቱን ማረጋገጥ ትችላላችሁ። እኔ ለእናንተ ውሸት የሆነ ነገር እዚህ ዩቲዩብ ላይ አላቀርብላችሁም። እንግዲህ ቪዲዮ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለብዙ ሰዎች እንዲዳረስ ሊጠቅማችሁም ስለሚችል ለጓደኞቻችሁም ሼር አድርጉላቸው። እንግዲህ አሁን ቀጥታ ወደ ቪዲዮ እንሄዳለን። በቅድሚያ አፕሊኬሽኑን እናወርዳለን ማለት ነው። አፕሊኬሽኑ ፕሌይ ስቶር ላይ በቀላሉ ስለሚገኝ ከአፕ ስቶር ማውረድ ትችላላችሁ ማለት ነው። ስለዚህ አፕሊኬሽኑን እዚች ጋር ሰርች እናደርጋለን ማለት ነው። የአፕሊኬሽኑ ስም ፔድ ወርክ ይባላል። ስለዚህ እንግዲህ በፔድ ወርክ ይሄኛውን ይመስላል ማለት ነው። ስለዚህ ኦፕን እንለዋለን ማለት ነው። እንግዲህ ይሄኛውን ይመስላል። ይሄኛውን ከፕሌይ ስቶር ላይ በቀላሉ ማግኘት ስለምትችሉ ማውረድ ትችላላችሁ ማለት ነው። ከሁሉም ደግሞ ደስ የሚለው ቅድም እንደነገርኳችሁ በኢትዮጵያ ንግድ ባንክ ቀጥታ እንግዲህ ማውጣት ትችላላችሁ። ንግድ ባንክ ብቻ አይደለም በሌላ ሀገራት ማውጣት ትችላላችሁ ማለት ነው። ስለዚህ እንግዲህ ሬጂስትሬሽን የሚላለ ማለት ነው። እሷን አንድ ጊዜ እንጫናለን። እዚች ጋር ከስር ሳይን አፕ ዊዝ ጎግል የምትለዋን የፈለኩት እናንተ ከላይ በኢሜይል እና በፓስወርድ መክፈት ትችላላችሁ። ሳይን አፕ ዊዝ ማይክሮሶፍት የሚላለ ይህንን መጠቀም ትችላላችሁ ማለት ነው። እንግዲህ ስለዚህ እናንተ በእነዚህ አማራጮች ተከፍታላችሁ። እንግዲህ ኢሜይላችሁንም ያስመርጣችኋል። እናንተ የፈለጋችሁትን ጎግል አካውንት ነክታችሁ በዛ ሳይን አፕ ማድረግ ትችላላችሁ ማለት ነው። እንግዲህ እንደምትመለከቱት ወደ ቀጣዩ ገጽ አንጥቶናል ማለት ነው። ሃው ቱ ስታርት እርኒንግ ይላል። ስለዚህ ይሄንን እኔው ስለማስረዳችሁ ስኪፕ ብትሉት ይመረጣል ማለት ነው። እንግዲህ ስኪፕ እንለዋለን። ስለዚህ በምትመለከቱት ሁኔታ እንደዚህ አምጥቶልናል ማለት ነው። ኖቲፊኬሽን እንዳይገባብን ይሄንን ተዋለን። እዚች ጋር ስማችን እንድናስገባ ይጠይቃችኋል። ከከፈተልን በኋላ የኔን ስም እዚች ጋር አስገባለታለሁ ማለት ነው። አቢ ኢንፎ እንለዋለን። በስሞልም ስላደረኩት ችግር የለውም። ስለዚህ እንግዲህ እዚች ጋር ዚስ ዊክ የሰራሁት ምንም የለም፣ ምክንያቱም አሁን የከፈትኩት ማለት ነው። እንግዲህ አፕሊኬሽኑ ቀለል ያለ ነው፣ ምርጥ ነው። ይሄን ይመስላል። ቬሪፋይ ዩር ኢሜይል የሚላለው ላይ ከፍ ስታደርጉት ኢሜይላችን መጀመሪያ ቬሪፋይ ማድረግ ይኖርብናል ማለት ነው። ስለዚህ ቼንጅ ዩር ኢሜይል እና ድሬስ ዩር ኢሜይል ምናምን የሚላለ እንግዲህ ከዛ ሴንድ አክቲቬሽን ሊንክ የሚላለ ይሄን አንድ ጊዜ እንጫነዋለን ማለት ነው። ከዛ አካውንታችንን ቬሪፋይ እናደርገዋለን ማለት ነው። እንግዲህ ተልኮልናል ማለት ነው። ስለዚህ እንግዲህ እኔ ወደ ጂሜል ላይ እየገባው ነው። እንግዲህ በምትመለከቱት ሁኔታ ፔድ ወርክ ልኮልኛል ማለት ነው። ስለዚህ እንግዲህ ይሄንን ይመስላል። ቬሪፋይ ዩር አካውንት ብሎኛል። እሱን እጫነዋለሁኝ ማለት ነው። ከዛ አካውንቴን ቬሪፋይ ይሆንልኛል ማለት ነው። እንግዲህ ስለዚህ ወደ ዌብሳይት ይወስደኛል እንግዲህ እሱ። ስለዚህ እንግዲህ እሱን ትጫናላችሁ፣ አካውንታችሁን ቬሪፋይ ታደርጉታላችሁ ማለት ነው። ከዛም እንግዲህ እዚች ጋር አድ ቤዚክ ዩር አባውት ዩር ኢንፎርሜሽን ምናምን ዩር ሰልፍ የሚል አለ። ስለዚህ እንግዲህ እዚች ጋር ፈርስት ኔም የሚል ቦታ አለ። ይህንን እንግዲህ ምንም የሚለወጥ ነገር የለውም፣ የቅድሙኑ እንከተዋለን። ከዛ ይህንን ሴቭ እንለዋለን ማለት ነው። እንደምትመለከቱት ከላይ ዩር ቤዚክ ኢንፎርሜሽን ሃቭ ቢን ቼንጅድ ብሏል። ቀይሬዋለሁ። ከፈለጋችሁ ግን እዛው ላይ መተው ትችላላችሁ። የኔ ሁለቱም አንድ ስለሆነ ለማሳየት ነው። የተወለዳችሁበትን ቀን ይጠይቃቸዋል። እዚች ጋር የኔን እሞላለታለሁኝ ማለት ነው። የኔን እሞላለታለሁኝ። ከዛ በምትመለከቱት ሁኔታ እሱ ሞልታችሁ ሴፍ ትሉታላችሁ። ከዛ እዚች ጋር ዩር ኢንተረስት ምናምን የሚል አለ።
ከስር እዚች ጋር አድቨርታይዚንግ ቢዝነስ ምናምን የሚላለ ዝም ብላችሁ አንዱን መርጣችሁ ሴፍ ትሉታላችሁ ማለት ነው። እንግዲህ ይሄ እንትን ነው፣ ገና ወደ ስራው አልገባንም። አሁን ይሄንን ለጊዜው እንተውና ይሄንን እናንተ አይታችሁ መሙላት ትችላላችሁ ማለት ነው። እንግዲህ ከስር እዚች ጋር በምትመለከቱት እቺን የዶላር ምልክቷን ወይ ደግሞ ከላይ እርን የሚላለ እሱን እንጫናለን። ከዚህ ቀጥሎ ደግሞ እንዴት ወደ ባንክ እንደምትልኩ ሙሉ ስቴፕ አሳያችኋለሁ። እዚች ጋር ፕሌይ ጌም የሚል አንደኛ ላይ አለ፣ ከምትሰሩባቸው ነገሮች አንደኛው ነው። ስለዚህ እንግዲህ እስቲ የሁለተኛ ላይ ያለውን ዝም ብለን እንጫነውና እንዴት ጌሞቹን ተጫውተን እንዴት ገንዘባችንን እንዴት ማውጣት እንደምንችል ስቴፕ ባይ ስቴፕ እሱን ደግሞ እንመለከታለን ማለት ነው። እና ደግሞ በየጌሙ ምን ያህል ፖይንቶችን እንደሚሰጠንና ፖይንቶቹ ደግሞ እንዴት ተቀይረው ወደ ብር እንደሚሆኑ እናያለን። እንግዲህ ሎድ እያደረገ ነው፣ እንጠብቃለን ማለት ነው። ትንሽ እንግዲህ በምትመለከቱት ሁኔታ ከፍቷል ማለት ነው። የተለያዩ ጌሞች አሉ፣ ዘግራንድ ማፊያ ምናምን የሚሉ አሉ። ይሄንን ብትጫወቱ ማለት ነው እዚች ጋር ወደ 312906 ፖይንቶችን ታገኛላችሁ ማለት ነው። ይሄ እንግዲህ አስቡት በብር በጣም ብዙ ነው። እዚች ጋር ደግሞ ትሬን ማይነር የሚል የሆነ ጌም አለ 6249 ፖይንቶችን ምናምን ታገኛላችሁ። ለምሳሌ እንዴት ልንጫወተው እንችላለን የሚለውን ስንነካው እዚች ጋር ኦፕን ፕሌይ ዘ ጌም ስንለው 0.5 ይሰጠናል። ከዛ ደግሞ እያለን እዚች ጋር እሱ የሚነግረን ነገር እየተጫወትን በሄድን ቁጥር መጨረሻ ላይ ስንደርስ እንግዲህ ወደ 6251ችንን ይሰጠናል ማለት ነው። እስቲ እንሞክረው። ፕሮሰስ ቱ ኦፈር የሚል አለ። ስለዚህ እንግዲህ እስቲ እሱን እንጫነውና እንዴት ጌማችን አውርደን እንዴት መጫወት እንደምንችል ስቴፕ ባይ ስቴፕ እናያለን ማለት ነው። ከዛ እንደዛ አድርግታችሁ ፕሌይ ስቶር እና አፕ ስቶር ምናምን ብሎ ያስመርጣችኋል። እሱን መርጣችሁ ጌሙን ቀጥታ አውርዳችሁ መጫወት ትችላላችሁ ማለት ነው። እንግዲህ ሁሉም አንድ አይነት ነው፣ ምንም የሚለወጥ ነገር የለውም። የተለያዩ ጌሞች ነው ያላቸው። ስለዚህ እንግዲህ ይሄንን እንደዚህ ትጫወታላችሁ ማለት ነው። እንመለስና ደግሞ እዚች ጋር ፊል አውት ሰርቪ የሚል አለ። ይሄ አብዛኛውን ጊዜ ኢትዮጵያ ውስጥ እየሰሩ አይደለም ማለት ነው። ይሄኛውን እንግዲህ ከሰራላችሁ ብትሞክሩት ጥሩ ነው። ካልሰራላችሁም እንግዲህ ችግር የለውም ማለት ነው። የተለያዩ ስላሉ በቪዲዮ ስላለ ሞር ደግሞ ምርጥ የሆነው የጌሙ ስለሆነ በጣም ብዙ ፖይንቶችንም ስለምታገኙበት የጌሙን እሱኛውም ብትመርጡ በጣም ብዙ በቀላሉ ማግኘት ትችላላችሁ። ይሄ እንግዲህ እንደይሆንና እንደምትመለከቱ በቪፒኤን ወይም በምናምን ነው እንጂ እዚች ጋር ኢትዮጵያ ውስጥ አይሰራም ማለት ነው። ስለዚህ ዋች ቪዲዮ የሚል አለ። ዋች ቪዲዮ እሱን ሙሉ ከጨረሳችሁ 0.08 ዶላር ታገኛላችሁ። ቪዲዮዎቹም እንግዲህ በጣም እስከ 15 ሰከንድ እስከ 30 ሰከንድ ምናምን ስለሆኑ በ5 ደቂቃ ራሱ በጣም በትንሽ ደቂቃ ውስጥ ሁላ በጣም ልትሰሩ ትችላላችሁ። ግን በጣምም ባይሆን ልትሰሩ ትችላላችሁ። ደቂቃው ምንም ጊዜያችሁን የሚበላ አይደለም። እንግዲህ ማስታወቂያው እንደምትመለከቱት ይሄ ነው። 30 ሰከንድ ነው እየቆጠረ ይገኛል ማለት ነው። እንግዲህ 3 ሰከንድ 2 ሰከንድ 1 ሰከንድ እና ጨርሷል ማለት ነው። ስለዚህ ጎቱ ይኸውና ከዚህ ላይ እንድታወርዱ ይጠይቃቸዋል። እንተዋለን ይሄንን። ከዛ ኤክስ የሚል እስከሚያመጣልን ጠብቀን ኤክስ እንለዋለን። እንግዲህ አንዱን ቪዲዮ ጨርሰናል ማለት ነው። ስለዚህ እንግዲህ አሁን ቀጣዩን ቪዲዮ እንዲያመጣልንና የቅድሙን ብር ይቆጥርልናል። ይሄውና 33 ፖይንት ሰጥቶኛል ማለት ነው። እንግዲህ የቪዲዮውን እንደዛ ደግሞ መስራት ትችላላችሁ ማለት ነው። እንግዲህ እኔ 33 ፖይንቶችን አግኝቻለሁ። ቀጣይም ቪዲዮ ሌላ እንደዛው ይኖራል። ሁሉንም በጨረሳችሁ ቁጥር 0.08 ዶላራችሁን በዚህችም በምታከል ቪዲዮ ትቀበላላችሁ ማለት ነው። እዚህ ጋር ደግሞ ማይክሮ ታስክ የሚል አለ። ማይክሮ ታስኩም እንደ ከእንትኑ ቀጥሎ በጣም ጥሩ እንትን የምታገኙበት ነው። ይሄ ደግሞ እዚቹ ጋር በዶላሮች ወይም በፓውንድ እዚቹ ጋር ልታገኙ ትችላላችሁ። እዚቹ ጋር ተሙ የሚል አለ። ኩፖን እዚቹ ጋር ከእቃ ምናምን ስታዙ ይመስለኛል። አሁን እሺ ለምሳሌ እንጫነዋለን ተሙ የሚለውን ይኸውና እንጫነዋለን። ከዛ እዚች ጋር የሚሰጣችሁን ሊንክ ይሄንን ተመለከታችሁ። ይሄን በዚህ ሊንክ ገብታችሁ እቃ ኦርደር ስታረጉ ማለት ነው። ከዛ ስክሪንሻት ታረጉና እዚች ጋር አታች ፋይል የሚል አለ። እቺን ጭናችሁ ሴንድ ትሉታላችሁ ማለት ነው። ከዛ እዚች ጋር ይኸውና እዚች ጋር ያሳያችኋል። እዚች ጋር እንደምትመለከቱት 1.6 ይቆጥርላችኋል በ5 ሚኒት ምናምን። ስለዚህ እንግዲህ እንደምትመለከቱት ይሄኛው ማለት 0.8 ቀጣይ እያለ 0.28 እዚች ጋር ያሉት እያነሰ ነው የሚሄደው። ይሄንንም እንደዚህ መስራት ትችላላችሁ። እዚች ጋር እንደምትመለከቱት ፔንዲንግ ነው ገና እኛ ምንም ስላላረግን ባዶ ይሆናል ማለት ነው።
እንግዲህ ሁላችሁም የምትጠብቁት ገንዘባችንን እንዴት በባንክ እናወጣለን የሚለው አይደለ? ስለዚህ እሱኛውን ደግሞ እዚህ ጋር ቢሊንግ የሚል አለ። እሱ በፊት አንድ ላሳያችሁ የምፈልገው ነገር አለ። ወደ ጎን ስታደርጉ ሪፈራል ፕሮግራም የሚል አለ። እሱን ትጫኑና ጌት 8 ፓውንድ ኢች ፐርሰን የሚል አለ ማለት ነው። ስለዚህ እዚች ጋር የኔን አያችሁት ይሄንን ሊንክ ይሄንን እኔ ዲስክሪፕሽን ላይ አስቀምጥላችኋለሁ። እናንተ ቀጥታ በዚህ ሊንክ መታችሁ በዚህ ሊንክ ይኸውና ይሄ ሊንክ እዚች ጋር ኮፒ ታደርጉታላችሁ ማለት ነው። ስለዚህ እናንተ ቀጥታ በዚህ ሊንክ መታችሁ ወደዚህ አፕሊኬሽን መግባት ትችላላችሁ ማለት ነው። ስለዚህ እንግዲህ እናንተ ይሄንን ለስታረጉ እዚች ጋር 8 ፓውንድ ይሰጣችኋል ማለት ነው። ስለዚህ ወደ ቀድሙ እንሂድና ቢሊንግ የሚል አለ እሱን እንጫናለን። እኔ እንግዲህ አሁን 0.03 ይሄ እንግዲህ እንደምትመለከቱት በአንድ ቪዲዮ ነው እንግዲህ በአንድ በ30 ሰከንድ ማስታወቂያ ነች እቺ። ስለዚህ እንግዲህ ያስባችሁታል ሁሉንም በምትሰሩበት ሰዓትና ጌሞችን በምትጫወቱበት ሰዓት ምን ያህል ሊሆን እንደሚችል። ስለዚህ ይሄን በምትሞሉበት ሰዓት እዚች ጋር አድ ፔመንት ሜትድ እንድታስገቡ ይጠይቃቸዋል። እሷን አንድ ጊዜ እንጫናለን። ባንክ ትራንስፈር የሚል እዚች ጋር አማራጭ እና እዚች ጋር ደግሞ ፔፓል የሚል ተቀምጦላችኋል ማለት ነው። ስለዚህ እናንተ ባንክ አካውንት ነምበራችሁን እዚች ጋር ምሳሌ የኢትዮጵያ ንግድ ባንክ ከሆነ 1000 ብላችሁ ትሞላላችሁ። ፈርስት ኔም አሳይንድ ቱ ዘ ባንክ አካውንት የሚል አለ። ስለዚህ እሱንም እዚች ጋር ትሞላላችሁ የባንክ ኔማችሁና እዚች ጋር ደግሞ ባንክ ስዊፍት ኮድ አለ። ባንክ ስዊፍት ኮድን ደግሞ እንዴት እናገኛለን ካላችሁ ኮመርሻል ባንክ ኦፍ ኢትዮጵያ ስዊፍት ኮድ ትሉታላችሁ። ይሄው እዚች ጋር ስዊፍት ኮዱን በምትጠይቁበት ሰዓት እዚች ጋር እንደዚህ ይፈልግላችኋል። ይሄው እንደምትመለከቱት ስዊፍት ኮዷ እቺ ነች ማለት ነው። ሲቢ ቴታ ይባላል ማለት ነው። ስለዚህ እንግዲህ እናንተ እቺኛዋን እዛች ጋር ተወስዱለት ኮፒ እናደርጋለን እሷን። ከዛ ሲቢ የኮመርሻል ባንክ ኦፍ ኢትዮጵያ ስለሆነ ሲቢ ቴታ ነው ማለት ነው። እንግዲህ ይሄን ሞላለን። ባንክ ደግሞ ኮመርሻል ባንክ ኦፍ ኢትዮጵያ እንለዋለን። እዚች ጋር ፈርስት ኔማችሁ ልትሞሉ ትችላላችሁ። እዚች ጋር ደግሞ ባንክ አካውንት ነምበራችሁን ትሞላላችሁ ማለት ነው። ከዛ ስጨርሱ እዚች ጋር አይሃቭ ኮንፈርም ትሉትና እዚች ጋር አድ ሜትር ትሉታላችሁ። እኔ ስላልሞላው ነው ማለት ነው። እንግዲህ እንዲያርግታችሁ ብራችሁንም ቀጥታ ወደ ባንካችሁ መላክ ትችላላችሁ። የዛሬው ቪዲዮ እንግዲህ ይሄንን ይመስላል ማለት ነው። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደፊት አዳዲስ ቪዲዮዎችን እንዳመጣላችሁ የደውል ምልክቷን መጫን እንዳትረሱ፣ የማሳወቂያ መልእክት እንዲደርሳችሁ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።